በጣም አሟት ነበር ሐኪም ቤት የገባችው። ብሩኬ ጋር ደውዬ ነበር እንዳጋጣሚ በጣም ምቹ ሁኔታ ላይ ስላልነበሩ ሊያነሳልኝ አልቻለም። ቴክስት ልኬለት ነበር። ከዛ በኋላ ግን ቆይቶ ደውሎልኝ አውርተናል። ካጠገቡ የነበሩት ጓደኞቹንም አውርቻቸው ነበር። ጨረቃዬን ምን ነካብኝ? ቆንጂዬዋን ማን አየብኝ? ምን ሆንሽብኝ? አበባዬን የትኛው ንብ ነው የቀሰማት? ሃይሚዬን ምንድነው ያሳመማት? ሰላም ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ አለሁኝ። ስራ መልካም፣ ሁሉ ሰላም አለን። እግዚአብሔር የተመሰገነ ይሁን። ሰሞኑን በአንዳንድ ቪዲዮዎች በጣም በተለያዩ ቪዲዮዎች ያሉትን ነገሮች፣ የተከሰቱን ነገሮች፣ እየተፈጠሩ ያሉትን ነገሮች ለእናንተ ለማድረስ ተደጋጋሚ ቪዲዮዎች ስሰራ ነበረ እንደምታውቁት። ትላንትና ደግሞ በጣም የሚያሳዝን የሚያስከፋ እና ደግሞ ጭንቀት ውስጥ የሚከተንን ነገር ተፈጥሮ ነበረ። በሃይሚ የቲክቶክ ገጿ ላይ ሐኪም ቤት ሆና ቪዲዮ ተለቆ ነበረ። መርፌ ተሰክቶላት ግሉኮስ እየተሰጣት ምናምን አይተን ነበርና በጣም ብዙዎቻችሁ ተጨንቃችሁ ነበረ። ያው ከዛ መሃል እኔም አንዱ ነኝ። ምክንያቱም የሃይሚ ወዳጅ ስለሆንኩኝ፣ የብሩኬ ወዳጅ ስለሆንኩኝ፣ ጓደኛቸው ስለሆንኩኝ፣ የጨረቃ ፋሚሊ ስለሆንኩኝ የሷ ነገር ያሳስበኛል። እሷ ስትታመም ማየት፣ እሷ ስትከፋ ማየት፣ እሷ ሲደብራት፣ ስታለቅስ፣ ስትጨነቅ ማየት በጣም ስለሚያሳስበን ማለት ነው። ስለዚህ ነገሩን ለማጣራት ሞክሬያለሁኝ። ተደጋጋሚ ቴክስቶች፣ ተደጋጋሚ ኮሜንቶች ከታች ሲጻፉ አይቻለሁኝ። የቲክቶክ ገጿ ላይም እንደዚህ አይነት ኮሜንቶች ሲጻፉ፣ በውስጥም ደግሞ ቴክስቶች ሲጻፉ አይቼ ነበረ። ስለዚህ ያለውን ነገር ለማጣራት እኔም ሞክሬ ነበረ። ምክንያቱም በጣም አሳስቦኝ ስለነበረ እኔም እንዳጋጣሚ በቦታው ስለሌለው በስልክ ወይ ደግሞ በቴክስት ነው ላጣራ የምችለው። ስለዚህ እሱን እያደረኩኝ ነበረ። ማታ ቪዲዮ ለመስራት አልመች ስላለኝ ነው እንጂ ማታ ነበረ ሰርቼ ነገሩ የተከሰተ ሰዓት ነው ሰርቼ ወደ እናንተ ላደርስ ልሞክር የነበረው። ነገር ግን አልተሳካልኝም። ለዛ ነው ዛሬ የለቀኩት ይሄን ቪዲዮ እና ቤተሰቦቼ በጣም አሟት ነበረ ሐኪም ቤት የገባችው። ብሩኬ ጋር ደውዬ ነበረ እንዳጋጣሚ በጣም ምቹ ሁኔታ ላይ ስላልነበሩ ሊያነሳልኝ አልቻለም። ቴክስት ልኬለት ነበረ። ከዛ በኋላ ግን ቆይቶ ደውሎልኝ አውርተናል። ካጠገቡ የነበሩት ጓደኞቹንም አውርቻቸው ነበረ እና በጣም አሟት እንደነበረ ምናምን ነበረ በሰዓቱ የነገሩኝ። ግን ያው አሁን እግዚአብሔር የተመሰገነ ይሁን ጥሩና አሪፍ ሁኔታ ላይ ነው ያለችው። ብዙ መጨነቅ እንደሌለብኝ እኔም እንደ መጨነቅ እንደሌለብኝ ሰዎቹም የጨረቃ ፋሚሊዎቹም ጓደኞቿም የሚወዷትም ሰዎች ብዙ መጨነቅና ብዙ ማሰብ እንደሌለብን በቴክስትም በስልክም ነግሮኝ ነበረ። እሱም በቴክስት ጽፎልኝ ነበረ እና ውድ ቤተሰቦቼ ያው ሃይሚዬ ስትታመም እንግዲህ ሶሻል ሚዲያው ጸጥ ረጭ ነው የሚለው፣ ይደብራል። ምክንያቱም ቪዲዮ ምናምን ሲለቀቅ በጣም እያለቀሰች እየተከፋች ብሩኬም እየተጨነቀ ምናምን ነው ቪዲዮ የሚሆነውና ያ ነገር ደግሞ እኛን ያሳስበናል፣ ያስጨንቀናል እንዲሆን ስለማንፈልግ ማለት ነው። ስለዚህ ያለው ነገር እንግዲህ የሚያስጨንቅ ነገር የሚያሳስብ ነገር ቢሆንም ግን ያው ነገሮች ያልፋሉ። እንዲህ ቀላል ባይሆንም በጣም ከዚህ በፊት ብዙ ነገሮች ተከስተው አልፈውታል። ይሄኛውንም ያው ከእግዚአብሔር ጋር ታልፈዋለች ብዬ አስባለሁኝ። ምክንያቱም ጀግና የሆነ ምርጥ የሆነ ጓደኛና ባል ስላላት በቀላሉ ታልፈዋለች። አጠገቧ ብዙ ሰዎች አሉ፣ የሚጠሏት ብዙ ሰዎች ቢኖሩም እንኳን ካጠገቧ ግን ብዙ የኔ የምትለው የምትወዳቸው የሚወዷት ብዙ ካጠገቧ ብዙ ሰዎች ስላሉ ነገሩን ህመሙን ቀላል ባይባልም ግን በቀላል ሁኔታ የምታልፍበት ጊዜ እንደሚሆን ተስፋ አደርጋለሁ። ሃይሚዬ እንግዲህ እግዚአብሔር ይማርሽ። ተደጋጋሚ እንግዲህ ለሷ ግጥም ስጽፍ ምናምን አይታችኋል።
ማታም እንዲሁ ተጨነቄ ስለነበረ የሆነች ነገር ጽፌላት ነበረ። ለብሩኬም ልኬለታለሁኝ ይሄኛውን ግጥም ምክንያቱም እንዲያነብላት እንዲያበረታታት በማሰብ ማለት ነው። ስለዚህ ደብሮኛል፣ ማታ በጣም ደብሮኝ ነበረ። ቪዲዮ በሰራ ደስ ይለኝ ነበረ ለእናንተ ባደርስ፣ ግን እውነት አሳስበውኝ ስለነበረ ቴክስት በጣም ተደጋጋሚ ቴክስቶችን ነው እየላኩኝ እነሱ ምቹ ሁኔታ ላይ ስላልነበሩ ለመመለስ ጊዜ አላገኙም። ግን ያለውን ነገር ከቆይታ በኋላ አሳውቀውኛል። ብዙ መጨነቅ እንደሌለባችሁ ነው የነገሩኝ። ያለውን ነገር ደግሞ ቀጣይ ቪዲዮ ላይ አሳውቃችኋለሁ። ግን አንዳንድ ሰዎች ግን በዚህም ሁኔታ በዚህ አይነት ህመም ውስጥ ሆነም ያላግጣሉ። ያልሆነ ኮሜንቶች ከታይ ሲጽፉ እያየሁኝ ነበረ። ጥሩ እንዳልሆነ ወቁ። በሰው ህመም ላይ መሳቅ፣ በሰው ህመም ላይ መሳለቅ ጥሩ እንዳልሆነ ወቁ። እውነቴን ነው። እውነት እኛ እንዲህ ብለን ስንናገር እንደ ተናጋሪ እንደ ምቀኛ ምናምን እያያችሁት ሊሆን ይችላል፣ አላቅም። ግን እረፉ፣ በቃ ደስ አይልም። በሰው ህመም ላይ የምትስቁ፣ በሰው ህመም ላይ የምትቀልዱ አንዳንዶቹ ትገርሙኛላችሁ። እውነት ሰው መሆናችሁ ራሱ እያጠራጠረኝ ነው። ስለዚህ የሰው ህመም እንደዚህ ሊያስጨንቃችሁ እንጂ መቀለጃ ለእናንተ መቀለጃና ማፌዣ ሊሆን አይገባም። ስለዚህ እንደዚህ አይነት ሰዎች ከስራችሁ ተቆጠቡ። ምክንያቱም ህመም ነው፣ በእናንተም ሊደርስ ይችላል። ነገሮች ሊከሰቱ በእናንተም ሊመጡ ይችላሉ። ስለዚህ እንደ ፌዝ አይነት ነገር የምታደርጉት ሰዎች እረፉ፣ እውነት ተቆጠቡ። እኛ እንደዛ አይነት ነገሮችን በብዙ መንገዶች እያየን ነው። ግን በቃ ጥሩ እንዳልሆነ ወቁ። ሌላ ነገር ማውራት ስለናንተ እንደዚህ ማውራት ይሰለቻል። ለዛ ብንተው ነው የሚሻለው። ግን ጥሩ አይደለም። በሰው ህመም ላይ በሰው ውድቀት ላይ ማፌዝ መልካም ነገር እንደማያመጣ አወቁት፣ በእናንተም ሊደርስ ስለሚችል እና ሀይሚዬ አይዞሽ የኔ እህት፣ ጀግና ነሽ። እስካሁን ብዙ ነገሮችን አልፈሻል። ወደፊትም እንደምታልፊ እርግጠኛ ነኝ። ይሄን ግጥም ደግሞ እንግዲህ ጋብዤሻለሁ የኔ ጨረቃ። ምን ይላል መሰለሽ? ጨረቃዬን ምን ነካብኝ፣ ቆንጂዬዋን ማን አየብኝ፣ ምን ሆንሽብኝ፣ አበባዬን የትኛው ንብ ነው የቀሰማት፣ ሀይሚዬን ምንድነው ያሳመማት? አይዞሽ እሺ፣ አምላክ ተይዞ ችግር አይዘልቅም፣ ህመምሽ ሁሉ በፈጣሪሽ ፊት የለውም አቅም። ይረታል የረታሽ ነገር፣ ጌታሽን ጥሪው እሱ አይደል የማይበገር። ህመምሽ ሁሉ በፈጣሪሽ ፊት የለውም ጉልበት፣ አይዞሽ እሺ ወድቆ አይወድቅም አምላክ ያለበት። እመኚው እንጂ ይሆናል አይሆንም ያልሽው፣ በስተርጅና እድሜ ለሳራ ልጅ እንደሰጣት እንዳትረሺው። የምድር ስቃይ ባያልቅም አምላክ ተይዞ ችግር አይዘልቅም። እቴ አበባዬ ያስቅሽ ይሆናል ያለቀሽበት፣ ስኬት ይሆናል የለፋሽበት። አይዞሽ እሺ ጨረቃዬን ምን ነካብኝ፣ ቆንጂዬዋን ማን አየብኝ፣ አበባዬን የትኛው ንብ ነው የቀሰማት፣ ሀይሚዬን ምንድነው ያሳመማት? አይዞሽ እሺ ብዬ ግጥም ጽፌ ለብሩኬ ልኬለት ነበረ። አይዞሽ እሺ የኔ አበባ ይላል። እንግዲህ አይዞሽ ጨረቃዬ፣ ጎበዝ ነሽ፣ ጀግና ነሽ። እስካሁን ብዙ ነገሮችን አልፈሻል። ይሄኛውንም እንደምታልፊው ተስፋ አደርጋለሁኝ። ምክንያቱም ነገሮች ቀላል ሆኖ አይመጡም፣ ግን እግዚአብሔር ያቀላቸዋል፣ ለመልካም ያደርገዋል። አልፍም ያልሽበትን ነገር እስካሁን ያለፍሽበት መንገድ በጣም ነው የሚገርመኝ። ይሄኛውንም እንግዲህ የከፋ ደረጃ እንዳይሆን ጸሎቴ ነው። ያለውን ነገር እንግዲህ ከብሩኬ ጋር እየተከታተልኩኝ እንግዲህ ያለው ነገር ለእናንተም ማሳውቃለሁ። ጋይስ ቤቱን ደግሞ ሰብስክራይብ አድርጉ እሺ። የጨረቃ ፋሚሊዎች ናችሁ። የጨረቃ ፋሚሊ ሆነን ደግሞ ሰብስክራይብ ማድረግ ግዴታ አለባችሁ። ምክንያቱም እኔ ሳይ ምናምን እንደዚህ ሃይሚ ወዳጅ ምናምን ሆኖ የብሩኬ ወዳጅ እንደዚህ የጨረቃ ፋሚሊ ሆኖ ሳይ ሰብስክራይብ ከማድረግ አሁን ለምሳሌ እኔ ወደኋላ አይደለም፣ ግን በተለይ እንደዚህ መረጃዎች ምናምን የሚያደርስ ምናምን ስለነ ብሩክና ስለ ሃይሚ ምናምን የሚያቀርብ ምናምን ሰው ካያችሁ እውነት ሰብስክራይብ አድርጉ። ስለኔ ብቻ ሳይሆን በቃ ደስ የሚል ነገር ሰብስክራይብ ካላደረግን የትኛውን ልናደርግ ነው? መጥፎ ስድብ የሚሰሩትን ሰብስክራይብ ይደረጋሉ። መልካም ነገር ደግሞ የሚያቀርቡትን ሰብስክራይብ አታደርጉም። ለምን እንደሆነ አላቅም። ብቻ ግን እሱን ተውት። አሁን ላይ አሳሳቢ ነገር አይደለም። የሚያሳስበውን ነገር እንግዲህ ተከስቷል። በሱ እየተጨነቅን ነው። ምክንያቱም
የሚያስጨንቅ ነገር ነውና እንዲህ እንደቀላል የምናየው ነገር አይደለም። እንግዲህ ነገሮች አልፈው ይሄ ነገር አልፎ እንደበፊቱ ፍቅር በፍቅር ሆነው ከብሩኬ ጋር ደስ የሚል ቪዲዮ ይለቁልናል ብዬ ተስፋ አደርጋለሁኝ። ቶሎ ይሁን አይሁን ባላቅም ግን በቃ ጥሩ ሁኔታ ላይ ሆነው ሰሞኑን ደግሞ ፍቅር በሆኑ ሰዓት ላይ እንደዚህ አይነት ነገሮች ሲከሰቱ በጣም ነው የሚያስከፋው። እውነት አንዴ የሆነ ችግር ሲከሰት፣ አንዴ በዛ ጋር የሆነ ሰው ሲገባ፣ አንዴ በዚህ ጋር የሆነ ሰው ሲመጣ፣ አንዴ ስትታመም ብሩክ የሆነ ነገር ሲያጋጥመው ምናምን ነገር በቃ ጥሩ እንትኖች እየተከሰቱ አልነበሩም። ስለዚህ ያስጨንቃል። ይሄ ነው አሁን ላይ እያስጨነቀን ያለው። በቃ መልካም ይሆናል ብዬ ተስፋ አደርጋለሁ። እውነት ተስፋ አደርጋለሁ። እና ውድ ቤተሰቦቼ ጸልዩ፣ ሁላችሁም በየእምነታችሁ ጸልዩ። ቀላል እንዲያደርግላት ቶሎ እንድትመለስልን የጨረቃውን ፋሚሊ እንድታስቅ እንድታዝናና ፍቅር የሆኑ ቪዲዮዎች እንዲለቁ እንደነዛ የመሳሰሉ ቆንጆ የሆኑ ቪዲዮዎችን እንዲለቀቅልን ከብሩኬ ጋር ወደ ቀድሞ ህይወቷ እንድትመለስ ከኛም ጋር የነበረ ግንኙነት እንደ በፊቱ እንዲሆን ሁላችሁም በየፊናችሁ ጸሎት አድርጉ። እንግዲህ ይገባታል፣ እሷ ታውቃላችሁ። ምክንያቱም እኛን ለማዝናናት የማታደርገው ነገር የለም። በቃ ደስ የሚሉ ስራዎችን እየሰራችሁ እኛ ጋር የምታቀርብበት መንገድ በጣም ነው የሚያስደስተን። እኔ እንጃ በተለይ እኔ አሁን ደግሞ እንደዚህ በሶሻል ሚዲያ በዩቲዩብ መጥቼ ስለነሱ በደንብ እያወራሁኝ የምናገረው የነበሩበትን ሁኔታዎችን ከቅርበትም ስለማቅ ነው። እንደዚህ አይነት ደግሞ ነገሮች ተከስተው ለእናንተ ማድረስ ደግሞ እውነት አልችልበትም። እኔ አሁን ፍቅራቸውን እያወራሁኝ አሁን እንደዚህ አይነት ሁኔታዎች ሲከሰቱ ግን ደብሮኛል። ቢሆንም ግን ለእናንተ ማድረስ እንዳለብኝ ስላወቅኩኝ ነው ቪዲዮ ዛሬ የሰራሁት። አሁን እነሱ ዛሬ ቪዲዮ ይልቀቁ አይልቀቁ አላቅም፣ ግን በቃ ይሄን ቪዲዮ እናንተ ጋር ያደረስኩት ለዛ ነው። ዛሬ ደግሞ ቪዲዮ ከለቀቁ እንግዲህ ያሉትን ነገሮች የሚናገሩን ከሆነ የሚነግሩን ከሆነ አንድ ላይ እናያለን። ካልሆነ ግን ዛሬ ደግሞ በደንብ አጣራና ያለውን ነገር አጣራና ደግሞ ቪዲዮ ለቅላችኋለሁ። ምክንያቱም እናንተ ጋር መድረስ ስላለበት ማወቅ ስላለባችሁ የተከሰተውን ነገር እናንተ ማየት ስላለባችሁ ቤተሰብ ስለሆናችሁ እንደ አንድ ቤተሰብ ያለውን ነገር የተከሰተውን ነገር ማወቅ አለባችሁ። ለዛ ነው። ስለዚህ ነገሮችን ለማሳወቅ እሞክራለሁኝ። እናንተም ይሄን ቪዲዮ ሼር አድርጉት። ሐኪም ቤትም ሆና እየሄዳችሁ የምትጠይቋት ምናምን ነገር በጣም ነው የምናመሰግነው። አብራችሁ ምናምን የምትለፉ ከጎኗ ያላችሁ ሰዎች ምናምን በጣም ነው የምናመሰግነው። አሁን በዚህ ሰዓት ላይ ከጎኗቸው እንደመሆን ቀላል ነገር ስለሌለ ማለት ነው። ሁሉም ሰው እየሳቀ እየተደሰተ ፈታ እያለ በጣም ካጠገቡ ብዙ ሰው ይኖራል። ግን በታመመ ሰዓት፣ በቸገረው ሰዓት፣ በደከመው ሰዓት፣ በወደቀው ሰዓት የሚገኝ ሰው ነው ሰው ማለት። ስለዚህ እንደዚህ አይነትን ሰዎች ካላመሰግንን የትኛውንም ሰው ልናመሰግን ስለማንችል በዚህ ሰዓት አይዞሽ የምትሉ ቴክስት የምትልኩ የምታበረታቷት እኛ ከጎንሽ ያለን የምትሏት ሰዎች በጣም ነው የምናመሰግነው። ምክንያቱም ልጅቷ በጣም የለፋች ናት። በህይወቷ ብዙ ነገር ያጋጠሟት ልጅ ናት። ብዙ ፈተናዎች ያየች፣ ብዙ ያለቀሰች ሚዲያ ላይ እንዳያችሁት ከሆነ። ስለዚህ ብዙ የተፈተነች ልጅ ናት። መበረታታት የሚገባት አይዞሽ የሚገባት ልጅ ናት እንጂ ያልሆነ ቴክስቶች እየጻፋችሁ የምትንወቅሯት ልጅ አይደለችም። ስለዚህ መጥፎ ቴክስት የምትልኩት እንግዲህ ምንም ልንል አንችልም። እናንተን ብንተዋችሁ ነው የሚሻለው። ግን መልካሙን ቴክስት ቀናውን መልእክቶች የምትልኩ ግን እናመሰግናለን በጣም። ምክንያቱም ያለው ነገር አሳሳቢ ስለሆነ ጸሎታችሁ፣ ድጋፋችሁ፣ በርቱ፣ አይዞሽ ሁሉም ነገር ያልፋል የሚለው ቴክስት እንደ ቀላል ቴክስት ስላልሆነ እንደዚህ አይነት መልእክቶችም ግምልኩ በጣም ነው የምናመሰግነው። እንግዲህ ብሩኬም ከጎና ያለኸው አንተ ነህና ከዚህ ቀደም ከነበረው ይበልጥ የተሻለ ሁኔታ ፈጥረህ እንድትከባከባት እና ደግሞ ያለውን ነገር
ብታሳውቀን የከፋ ነገርም ከተፈጠረ ነገሮችን ብንሰማ ዜናውም መልካም ከሆነ ምናምን ነገር መልካም ከሆነ ስለ ብዙ ማሳሳቢ ካልሆነ በቪዲዮ ብታሳውቀን ከሷ ጋር ሆኖ ጥሩ ነው ብዬ አስባለሁኝ። እንደምታሳውቁንም ተስፋ አደርጋለሁኝ። ስለዚህ ጋይስ ይሄ ቪዲዮ ይደርሳል ብዬ አስባለሁኝ። ሼር አድርጉለት እሱ እንዲያየውና እሱ ቁጭ ብሎ እሷ ባትችል እንኳን እሱ ቢገልጽልን ደስ ይለኛል። ምክንያቱም በስልክና በቴክስት እኔ የሰማሁት ነገር በቂ ስላልሆነ ሁለት የተለያየ ሐሳቦች ስለሆኑ የተነገረኝ አሳሳቢም እንደሆነ ቀላልም እንደሆነ ስለተነገረኝ ስለዚህ በደንብ እንዲነግረን እንትን ቢል ደስ ይለኛል እና አንድ ግጥም አለ እስኪ እሱ ልበልላችሁ። ምን ሆነሻል የኔ ከርቤ ምን ሆነሻል የኔ አበባ ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ቁርምባ ምን ሆንሽብኝ አሳሳቅሽ ተቀይሯል አልሆን አለኝ እንደ በፊት ዝም በይ በቃ አታልቅሽ በእግዚአብሔር ፊት ዝም በይ በቃ ነይ ከቅፌ ካዘን መንደር እንደትርቂ በእግዚአብሔር ፊትም ባይወርድም ይሄን ወቂ አሁን ብቻ አትከፊ አሁን ብቻ አታኩርፊ ሰማይ ምድር ይጨነቃል አሳሳቅሽ ሚስጥር አለው ሳቂ ውዴ ነገውን አምላክ ያውቃል እንዳታለቅሽብኝ እንዳትከፊብኝ ውስጥሽም በምን ልከልል አይንሽም በምን ልለጉም ልቤን ጨነቀው እኮ ከበበው ጭጋግና ጉም ምን ሆነሻል የኔ ከርቤ ምን ሆነሻል የኔ አበባ ምን ሆነሻል ጨረቄ ይላልና ይሄን ግጥም ከዚህ በፊትም ብዬላታለሁ ዛሬም ያልኩላት ስለታመመች ምን ነካብኝ የኔ ቆንጆ የኔ ጨረቃ የኔ ውድ ለማለት ያለው ምክንያቱም በጣም ስለሚያሳስበኝ ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ እንግዲህ በጣም አሳሳቢ ነገር ስለተከሰተ ነው እንደዚህ የመጣሁት። ዛሬ እንደውም ቪዲዮ ልለቅ አልነበረም ግን ይሄ ነገር ስለተከሰተ በቃ ባይመቸኝም ዛሬ እንዴትም አመቻችቼ ልልቀቅላችሁ ብዬ ነው ቪዲዮ የሰራሁት። ከስራ ላይ ለቄ ነው ቪዲዮ እየሰራሁኝ ያለሁት። ስለዚህ ነገሩን እናንተ ጋር እንዲደርስ ስለሆነ የፈለኩት ይሄን ቪዲዮ ሼር አድርጉት። እንግዲህ ሁላችሁም በየሃይማኖታችሁ ጸልዩላት። የጨረቃ ፋሚሊ ወዳችኋለሁኝ። ሌላ ምንም ልል አልችልም። ቤቱን ሰብስክራይብ አድርጉ፣ ቪዲዮን ሼር አድርጉት። ወዳችኋለሁ። መልካም ጊዜ